ቦታ ተራበ ተጠማ ደከመ ጾመ ጸለየ ሰገደ ተባለ። አሁንኛ ስለዚህ ቁርአን መላለ ሐዲሱ መላለ የብሩ መዛከው አያዋጣም። ሐዲስ ኪዳናችን ምጥጥ አድርገን አጣርተን ካስተማር በቂያችን ነው ለማለት ነው የሚያመጣው። ነገር ግን ያንተ ፈቃድ እንጂ የኔ ፈቃድ አይሁን አለ። ለሞኑ የወልድ ፈቃድ ቀርቶ ያ ፈቃድስ ቢሆን ወልድ ከመሞት ይድናል ሲባል ደግሞ ወደ ሌላ ጥቅስ ይወስዳል። ያ ባልገባን አንጠይቅም። ፖለቲካ ባልገባን የምትጠይቁት ሃይማኖት አትጠይቁ። ምክንያቱም ባይገባኝ እግዚአብሔር ያውቃል ምን አገባኝ። ስላሴ አንድም ሶስትም ናቸው አለቀ በቃ። አመን እንጂ ተባልኩት ይግባ አልተባልኩ ለምን ይገባኛል? ሲጀመር ሁሉ ጊዜ እናገራለሁ። የዮሐንስ ወንጌል ባነበበበት ወይም ደግሞ የኦሾን ወይም የሶቅራጥስን ፍልስፍና ባነበበበት መነጽር ሳይለውጥ የዮሐንስ ወንጌል አነባለሁ ካለ ይሄ ሰውዬ ችግር አለበት ማለት ነው። እንኳን በሚሸሽበት አመሻሹ ላይ ወዳጅ አልኩት ዘመድም ሸሽ እዚህ ቦታ ተራበ ተጠማ ደከመ ጾመ ጸለየ ሰገደ ተብሎ አልተጻፈም። ስለዚህ የብሉይ ኪዳን መሰረታዊ ዓላማ ምንድነው ሲባል የእግዚአብሔር ጌትነት ማሳየት። እርሱ የት ነው ያለው? ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ ማለት ነው። የሐዲስ ኪዳን ርዕሱስ ምንድነው ሲባል በማቴዎስ ወንጌል ምዕራፍ 1 ቁጥር 1 ተጽፎ ምን ተብሎ መጽሐፈ ልደቱ ለእግዚእነ ኢየሱስ ክርስቶስ ወልደ ዳዊት ወልደ አብርሃም፣ የዳዊት ልጅ የአብርሃም ልጅ። ኢየሱስ ክርስቶስ የማን ልጅ ነው? የዳዊት ልጅ ነው። የማን ልጅ ነው? የአብርሃም ልጅ ነው። የዳዊት ልጅ የአብርሃም ልጅ የሚለው ርዕስ ካልተገኘ የሮሜ መልእክት አይገባል፣ ዕብራውያን አይገባል፣ ገላትያ አይገባል፣ የማቴዎስ ወንጌል አይገባል። ለምን የዳዊት ልጅ የአብርሃም ልጅ ብለን መነሳት ለምን ይጠቅመናል ስትሉኝ ተራበ ተጠማ ጾመ ጸለየ ሰገደ ፈራ ሞተ ተገነዘ ተቀበረ እስከሚለው ድረስ የዳዊት ልጅ የአብርሃም ልጅ ብሎ ይቀጥላል። ተነሳ አረገ የሚለው ደግሞ ወደ እግዚአብሔር ልጅነቱ ይመልሰናል ማለት ነው። አሁን እዚህ በቅድም በተናገርኩት ላይ አባት ሆይ ቢቻልስ ይህች ጽዋ ከኔ ትለፍ። አባቶቻችን ቢቻልስ የሚለውን በሁለት መንገድ ተርጉመውታል። አንደኛው ያለሙ ሕይወት ያለኔ ሞት ያለሙ ክብ ያለኔ ሐሳብ አይሆንም እንጂ ቢሆንስ ይህች ጽዋ ከኔ ትለፍ። አንድም ያለሙ ሕይወት ያለኔ ሞት ያለሙ ሐሳብ ያለሙ ክብ ያለኔ ሐሳብ የማይሆንስ ከሆነ ይህች ጽዋ እንደገና ደግሞ ዛት ጽዋ ዙሮ ክርስቶስ የጸሎት ጸለየ። አሁን ይሄንን እንደመቼም እኔ ቅበተነ ምናምን ትሉት እንደምስ ዝርዝር ጉዳይ ባልተዘጋጀውበት ገብቼ እንዳልቀባጥር ብዬ ነው። ምክንያቱም እናንተ ባልተዘጋጀውበት በቀባጥር እያዝበታለሁ ብዬ አሁን ይሄ ምንባብ ምንድን ነው ሲባል ይሄ ንባብ ምን ለማለት ተፈልጎ ነው ሲባል ቀደም እንደተባለው ኢየሱስ ክርስቶስ ጸለየ። ይሄ ጸሎት ዮሐንስ አፈወርቅ በሚገባ እስቲ አንድ ጥያቄ ልጠይቃችሁ። ይህች ጽዋ ከኔ ተለፍ ብሎ ጸለየ ኢየሱስ ክርስቶስ አይደለ? ጸሎቱ ተሰምቷል አልተሰማም? አብ ጸሎቱን ሰምቶታል አልሰማው? አልሰማው። ምን ብሎ ነው የጸለየው? ይህች ጽዋ ከኔ ተለፍ ባጭሩ መሞት አልፈልግም ነው አይደለም? ስለዚህ አብ የጸሎት ሰምቶታል አልሰማው? እናንተ ሰምቶታል አልሰማው ማለት ነው። እኔ ቅዱስ ጴጥሮስ አይታቸዋል። የቅዱስ ጴጥሮስ እሞታለሁ እሰቀላለሁ ሲል ቅዱስ ጴጥሮስ ምን ብሎ ነበር? ሐሰለከ ብሎት ነበር አይደል? እንደውም ይሄን በማለት መመስገን ሲገባው ምን ብሎታል? አንተ ሰይጣን ከኋላ ይሂድ የሰውን እንጂ እግዚአብሔርን አታስብምና ብሎታል። እዛ ላይ መሞቱን አረጋግጦ ተናግሯል። በጣም የሚያሳዝናችሁ ነገር እኮ ዮሐንስ ማቴዎስ 16 እና 26 ነው። በ10 ምዕራፍ መካከል የተፈጠረ ጦርነት ነው። ጦርነት ቀላል ነገር አለ። ይሄንን ማጥናት ነው። አሁን እኛ ቁርአን ምን አለ ሐዲሱ ምን አለ የብሩ መዛከው አያዋጣም። ሐዲስ ኪዳናችንን ምጥጥ አድርገን አጣርተን ካስተማር በቂያችን ነው ለማለት ነው የሚያመጣው። እና አሁን ቅዱስ ጴጥሮስ ሐሰለ እንደው ቅዱስ ዮሐንስ አፈወርቅ ማለት ወለረዲከ ጴጥሮስ ለምን ይሰርገው እኮ ጌታ ሆይ መሞት አይገባህም ሲል አንተ ሰይጣን ከምትለው እኮ ሽልማት ነበር የሚገባው። እሱ ያሉን እኮ አንተ ደገምች ጽዋ ከኔ ተለብለው ወደ ጸሎት ገባ። አንተ አረ ፈክር ለና አረ ተርጉምልን ምን ማለት ነው? ቃላት ጦርነት ከፈቱብን ማለት ነው። ለባው አያችሁ ይሄን ጸሎት አብ ቅዱስ ጳውሎስ በሮሜ በገላትያ አይደለም በዕብራውያን 5 ቁጥር 7 ላይ ተናግሮታል። ምን ብሎታል? ወሰሞ ጽርቆ ቁርጥ ልመናውን ሐሳቤ ልክ ነው? እየሰማችሁ ነው? አሁን ቁርጥ
ልመና ዮሐንስ አፈወርቅ የሚለው ምንድነው? ወሰሞ ጽርቆንስ ቁርጥ ልመናው ሰምቶታል። የቱ አብ የጸለየ ወልድ የጸለየ ቁርጥ ልመና ይባላል። ይሄ ትልቁ ልመና ምን የሚለው ነው? ቅድም እንደተናገርኩት ይቺ ጽዋ ከኔ ትለፍ ነው ለምኗል ወልድ ወደ ማን? ወደ አብ። አብ ይሄን ልመና ቀጥላ ያለችው ንባብ አብራ መቆራኘት አለበት። ምንድነው ቀጥሎ የሚለው? ነገር ግን ያንተ ፈቃድ እንጂ የኔ ፈቃድ አይሁን አለ። ለመሆኑ የወልድ ፈቃድ ቀርቶ ያ ፈቃድስ ቢሆን ወልድ ከመሞት ይድናል ሲባል ደግሞ ወደ ሌላ ጥቅስ ይወስደናል። ዮሐንስ 3:16 እስመ ከመዝ አፍቀሮ እግዚአብሔር ለዓለም እስከ ወልዶ ዋሕደ መጣ ወሀበ ቤዛ ለኩሉ እግዚአብሔር ዓለምን እንዲሁ ወዶታል። ልጁ ምን አደረገ? ስለዚህ የአብን ፈቃድ ቢሆን ወልድ ምንድነው የሚጠብቀው? ሞት ነው የሚጠብቀው። ያንተ ፈቃድ ይሁን ያለው ምን ማለት ነው? ይሄን መተርጎም አለብን። ይሄን መተንተን አለብን። በገባን መጠን እኛ ባልገባን አንጠይቅም። ፖለቲካ ባልገባን የምትጠይቁት ሃይማኖት አትጠይቁ። ምክንያቱም ባይገባኝ እግዚአብሔር ያውቃል። ምን አገባኝ? ስላሴ አንድም ሶስትም ናቸው። አለቀ በቃ። አመን እንጂ የተባልኩት ይግባ አልተባልኩ ለምን ይገባኛል? ሲጀመር ሁሉ ጊዜ እናገራለሁ። አሁን ስላሴ አንድም ሶስትም ናቸው። አልገባኝም እውነቱን ለመናገር ግን መጀመሪያ የተጻፈው እንዲገባኛል እንዳምነው እንድናምነው የተጻፈውን ነገር እንዲገባን መታገል የለብን። ድንግል ማርያም በድንግልና ጸንሳ በድንግልና ወለደች። እኔ አሁን ይከብደኛል። ግን እኔ ጸልይልኝ ይሄ ነገር እንዲገባ አልተባልኩም። በጸሎት አግዘኝ እናቴ ድንግልና እንድትቀጥል አላለኝም እግዚአብሔር። እመን ነው የተባልኩት። አዎ ወልደሻል በድንግልና ሰላም ለኪ በቃ አለቀ። የኔ ስራ ይሄ ነው። የማያገባን ገብተን ስንፈተን ጨርቅ ልንጥል እንችላለን። በጣም መጥፎ ነው። እና አሁን በዚህ በእኔ ይሄ ልመናው ምን አላችሁ? እስቲ ሰምቶታል ስትል አንድ ሶስት ሰምቶታል። እሺ እኮ እሱንማ በል ያለው ሮሜ ቅዱስ ዮሐንስ አፈወርቅ የጠቀሰው እሱን ነው። አሁን ይሄን ልመና ባጭር ወልድ ለምኗል አለምን? ወደ ማን ጸልዋል? አልጸለየም? እንቅስቃሴዎች ነው የምንረዳውና እኔ ልመናውን ሰምቶታል አልሰማውም? እሺ የኔ ያብራሩልኝ። ይመልሱን እያልኩኝ አይደለም፣ ያብራሩልን። እሺ ሰምቶታል የሚሉ እንግዲህ ኢየሱስ ክርስቶስ አባይን አይለፍለነ ነው ዋናው፣ አይለፍሎሙ ነው። እና ይህም ክርስቶስ ለምእመናን ነው ጸሎቱ። አሁን ኢየሱስ ክርስቶስ ብዙ ቦታ ላይ ጸልየዋል። ግን ጸሎቱ ለሱ አስፈልጎት አይደለም። ከሌላውም ቦታ ላይ ስንየው ከዚህም ላይ አይለፋ ብሎ መጸለይ ለራሱ አያስፈልገውም። እኛ ከአቅማችን በላይ የሆነ መከራ ሲመጣ አባይ ልፋ ብለን እንድንጸልይ ምሳሌ አርአያ መሆን ነው እና ሊቃውንቱም እንደተረጎሙት ደግሞ ከምዕመናን አሳልፍላቸው ለምዕመናን ነው። ከምዕመናን ተረፍ ነው። ይሄ ዘላለማዊ ሞት ይለፍላቸው፣ ከምዕመናን ይራቅ የሚል ስለሆነ ክርስቶስ የሚሞተው ሞትን ከኛ ለማሳለፍ ነውና ያብም የወልድን ፈቃድ ሞትን ማጥፋት ስለሆነ ጸሎቱ ተሰምቶ ሞት ጠፍቶልናል። ቃልዎት ያሰማል። አይኔ ምን ሐሳብ የሆነው ነው እንግዲህ እኔ እንግዲህ ግራ ቀኝ እንድናይ ነው። እኔ አሁን ምንድነው ለማለት እንደው በዛ ጋር ለመጠቆም የፈለኩት ቁጭ ብለን ስናነብ መጽሐፍ ቅዱስን ስናነብ በተለይ ሐዲስ ኪዳን ስናነብ አንደኛ አምነን ማንበብ አለብን። ሁለተኛ ይቻላል፣ ይሆናል፣ ይደረጋል ብለን ነው የምናምነው። እኔ ብዙ ጊዜ መጽሐፍትን የምናነብበት መነጽር በየሰዓቱ መቀየር አለበት ብዬ አምናለሁ። ለምሳሌ አንድ ሰው የዮሐንስን ወንጌል ባነበበበት ወይም ደግሞ የኦሾን ወይም የሶቅራጥስን ፍልስፍና ባነበበበት መነጽር ሳይለውጥ የዮሐንስን ወንጌል አነባለሁ ካለ ይሄ ሰውዬ ችግር አለበት ማለት ነው። አምነን ነው የምንጀምረው። ቅድም እንደተባለው እሳቸው ዮሐንስ አፈወርቅ እንደነገረን ክርስቶስ የጸለየው ጸሎት እያንን ለትምህርትና ለአብነት ነው የመጣው ስለተባለ
እንግዲህ በአብዛኛው ለድህነት ነው የመጣው። ዋናው ስራው ድህነት ነው። ትምህርቱም ሆነ አብነትነቱ የእግር መንገድ ስራ በተጨማሪ እንጂ ዋናው ስራ ቤዛነቱ ነው። እና እንግዲህ አይልፍሮሙ የመከራ አሳልፍላቸው የሞት አሳልፍላቸው በእኔ ሞት የእነሱ ህይወት በእኔ መቃብር የእነሱ ትንሣኤ ይታወጅ ስለሆነ ያበን ፈቃድ በስመ በፈቃዱ በስምረታው ወመንፈስ መጻዋሪያነ ስለሆነ ይሄ ልክ ባለቀኛውም እንዲህ አሉ። ደግሞ አንድ ቀን ደግሞ ልንገመች መመራን ስለሆነ አውደ ምሕረት ላይ ቀን እንዳንናገር አይሰሙንም። ይገርማችኋል። ምን እየቀባጠረ ነው ይሉናል። አበልም ሊቀዱስ ይችላሉ ያን እየሰሙና እናንተ ግን ሰሙናላችሁና በዘተመነየ ሴጠ ደም በደንብ ስሙኝ። ይችን ቀን በትልልቁ በዘተመነየ ሴጠ ደም ይሁዳ ረሲ በልቡናሁ ቅሩብ ወአብ በዘተመነየ ሕይወተ ዘሕዝብ እንዘ ጥበብ አብ ፍሉጥ እንዘ ይሁዳ ጥበብ ፈቃደ ይሁዳ ረሲ ወፈቃደ አርብ የሀብሩ በመስቀል ዘአርብ አሉ ማለት እንግዲህ እኔ በጣም የሚገርመኝ እኔ በእውነት እንደ ወንድሞቼ ይቅርታ አድርጉልኝና እኔ የኛ ሊቃውንት ገና እኔ አሁን አንዳንድ ጊዜ አሁን ሰሞኑን ትምህርት ቤት የገባሁት እየደነገጥኩ ለራሴ ሆነ አሁን በአምስት ቤት ዋዜማ እንደነሱ ምስጢረ ሥላሴ ማስቀመጥ የሚችለው እንዴት ነው? ብሉይና ሐዲስን አስታርቆ ማስቀመጥ እንዴት አድርጎ ቢቆጥሩ አሁን የመቁጠር እኮ እኔ አምስት ቤት ዋዜማ አይደለም 50 ዋዜማ እኮ መቁጠር ይችላል። ግን እፍ ቢሉት ገለባ 49 ገለባ አንድ ፍሬ ቢገኝበት አያችሁ። ይሁዳና አብ በፈቃድ ተገናኙ። በምን አይነት ፈቃድ? በወልድ ሞት ነው የተገናኙት። ግን መስቀል አገናኛቸው ሁለቱንም ማለት ይሁዳ ገንዘብ ፍለጋ ነው፣ አብ ደግሞ የሕዝብን ሕይወት ፍለጋ ነው። ግን አጋጣሚ አጋጥሟቸው ገበያ የሚያገናኘው አይደል? ወተት መልስ ለመግዛት ይሉ እሱ የሚገናኝ ሰው እንኳን እና በዘተመነየ ሴጠ ደም ይሁዳ ረሲ በልቡናሁ ቅሩብ ወአብ በዘተመነየ ሕይወተ ለሕዝብ እንዘ ጥበብ አብ ፍሉጥ እንዘ ይሁዳ ጥበብ ፈቃደ ይሁዳ ረሲ ወፈቃደ አርብ የሀብሩ በመስቀል ዘአርብ እና ዞሮ ምንድነው ለማለት የፈለኩት እኔ ይሄንን እንግዲህ አባቶቻችን እንግዲህ ታስቡ ምንድነው እንዳስተማሩን ለምንድነው ዛቲ ጽዋት ህልፍ ምን ብሎ ጌታ የጸለየው? አንደኛው ቅድም እንደተባለው መቼም የዳዊት ልጅ የአብርሃም ልጅ ብለን ተነስተናልና ተራበ፣ ደከመ፣ ጾመ፣ ጸለየ፣ ሰገደ፣ ተገነዘ፣ ሞተ፣ ተቀበረ ሲባል አናፍር። ምክንያቱም በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ብለን ተነስተን እግዚአብሔር በሰዶምና በገሞራ ሲያዘን ፍልውሃ ሲያዘን ፈርዖንን ሲያሰጥ ከየት አመጣው አላልን። ምክንያቱም ፈጣሪ ነው ብለን ተነስተናልና ለፈጣሪ ሁሉ ይቻለዋል። በሐዲስ ኪዳን ደግሞ ወልደ ዳዊት ወልደ አብርሃም ብለን ተነስተናልና ለምን ተራበ አንልም፣ ለምን ተሰደደ አንልም። ዳዊት ርቦታል፣ አብርሃም ጠምቶታል። ኢየሱስ ክርስቶስ የዳዊት ልጅ ነውና የአብርሃም ልጅ ነውና ተርቧል፣ ተጠምቷል። እኔ ሐዲስ ኪዳን ወልደ ዳዊት ወልደ አብርሃም የሚለውን ገንጥለን ጥለን ካጠናን ሮሜ አይገባንም፣ ዕብራውያን አይገባንም፣ ገላትያም አይገባንም። አባቶቻችን ሐዲስ ኪዳን ስለ ስጋ እንግድነት የተጻፈ ነው ብለዋል አይደለም? ታውቁታላችሁ። ስለ ስጋ እንግድነት ለምን የስጋ እንግድነት? ዮሐንስ አፈወርቅን በቀደም አዳራሽ ለተማሪዎች የተናገርኩ ነበረ። ወልዴ ንበር በየማነ ይቤሎ እግዚእ ለእግዚእ ጌታ ጌታን በቀኝ ተቀመጠ አለዋል። እንዴ ማንን ነው? ስጋ ነው መለኮትን ነው ብሎ ጠየቀና ይህን ሲያብራራ ይላል በተዋህዶ ነው አለና ነገር ግን ንበር ለመለኮት እኮ የተቀመጠውን ተቀመጥ ይሉታል ወይ? በፊትስ ቢሆን ባብቀኝ አልነበረም ወይ? አሁን ንበር የተባለው አዲስ የመጣው እንግዳ ማን ነው? ደህና ዋላችሁ። አዲስ የመጣው እንግዳ ማን ነው? ኖር የሚባለው መቼ አሁን እናንተ ቁጭ ብላችኋል አይደል? ኖር ትባላላችሁ። ከዛ ሰው ከመጣ ምን ይባላል? አሁን በስጋዌ በተዋህዶ ርቀትን ከግዝፈት ሕያውነትን ከሟችነት ዘላለማዊነትን ከጊዜያዊነት ሰማያዊነት ከምድራዊነት ሁሉን መቻልና ምንም አለመቻልን በመወሰንና አለመወሰንን አዋህዶ በአንድ ኢየሱስ ክርስቶስ ብሎ ስም ወጣልና ዮሐንስ አፈወርቅ እያለ ያለ ምንድነው? ንበር በየማነ የተባለ አዲስ የመጣው እንግዳ ነው። አዲስ የመጣው እንግዳ ማለት ነው ቅድም እንዳልነው ስጋ ነው። ስለዚህ አዲስ ኪዳንን ስናጠና ይሄንን ይዘን ማጥናት አለብን። አንደኛ። ሁለተኛ ይሄንን ይዘን ስናጠና ምን እንጠቅመናል ሲባል ቅድም እንደተባለው አሁን ብዙ ሙስሊሞች እየጠቀሱ ሲናገሩ ሰማለሁ። ኢየሱስ ክርስቶስ አምላክ ነኝ ፈጣሪ ነኝ አላለም ብለዋል።
እነሱ ሲሉ ማለት ኢየሱስ ክርስቶስ ነግሮናል። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ብሎ ወንጌላዊ ወውእቱ ቃል ወእግዚአብሔር ውእቱ ቃል፣ ያን ቃል ምን ነበረ? እግዚአብሔር ነበረ ብሎ አመቻችቶ ቃል ሥጋ ሆነ ለሚለው መሰረት ያንን ለማፍሰስ ወርቁን ለማፍሰስ ሰው መመቻቸት ስላለበት ምን አለ? በመጀመሪያ ቃል ነበረ፣ ቃል በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ሁሉ በሱ ሆነ፣ ያለሱ የሆነ ምንም የለም፣ በጨለማ ምንም አታረከና። ቁጥር 14 ላይ ይሄንን ቀዳማዊነቱን ከተናገረ በኋላ ማፍሰሻው ላይ ወርቁ ምን ብሎ አፈሰሰ? ያን ቃል ሥጋ ሆነ አለ። ለዚህ ነው አባቶቻችን ወንጌላውያን በሐሳብ ቅደም ተከተል ሰው በዘመን ሰው በሐሳብ ቅደም ተከተል ይጻፉ ቢባል የመጀመሪያው ወንጌል የሆነ የዮሐንስ ወንጌል ነበር አሉ። ከዛ ሉቃስ፣ ከዛ ማርቆስ፣ ከዛ ማቴዎስ፣ ከዛ ማርቆስ ነበር። ምክንያቱም በመጀመሪያ ነበረ፣ የነበረው ተጸነሰ፣ የተጸነሰው ተወለደ፣ የተወለደው ተጠመቀ ነው ቅደም ተከተሉ። ነገር በእንተ ዘጥሞ ለሞት ለቅዱስ ጳውሎስ ሞትን ስለቀመሰ ከመላእክት እንኳን አንሷል ነው ያለው ቅዱስ ጳውሎስ። ነው መዝሙረ ዳዊት ዞት ሲነጥቀ ተሰባህ ይለዋል አይደለ? እግዚኦ እግዚእ ነጥቀ ተሰባህ አይደለ? እዛ ላይ ምንድነው ሕቃ ይጸጽፎ መላእክቲከ የሚለውን ዳዊት ለምንቱን ሰብከ የሚለው ያን ጠቅሶ ቅዱስ ጳውሎስ በዕብራውያን 2 ላይ ጠቅሶታል። ይሄ ሕቃ ይጸጽፎ መላእክቲከ የተባለ በቀጥታ ለወልድ ነው አለና በምንድን ነው ያነሰው ሲል በእንተ ዘጥሞ ለሞት ነው። ሞትን ስለቀመሰ ከመላእክት አንሷል። ገብርኤል ሞተ፣ ሚካኤል ሞተ፣ ተራበ፣ ተጠማም ተብሎ አልተነገረ። ነገር ግን ኢየሱስ ክርስቶስ ሞተ፣ ተሰቀለ፣ ተራበ፣ ተጠማ ተብሎ ከመላእክት ያነሰ ቋንቋ ተነግሮ ነው። እንኳን ከአብ ከፍጥሯን አንሷል ማለት ነው። ይሄ አዲስ እንደው ሁላ የመጀመሪያው ጥያቄ ይመልስልናል። እንደው መጽሐፍ ቅዱስ ቃል በቃል ምን ይላል? በነገራችን ላይ እኔ አንድምታ ትርጓሜ ሲባል ሊቃውንቱ ተስማምተው እንዲህ ብለን ብናወራ ይጣፍጣል ብለው የተስማሙ የሚመስለው የዋገራገር ሰዋል። መጽሐፍ ቅዱስ አንድምታ ያስፈልገዋል፣ ትርጓሜ ያስፈልገዋል። ዋናው ቅድም ያልኩት ምንድን ነው? አዲስ ከታተመው አማርኛ መጽሐፍ እንደምታውቁት የኢትዮጵያ ቤተክርስቲያን መነሻዋ ብሉይ ማለፊያዋ ሐዲስ ኪዳን መዳረሻዋ መንግስተ ሰማያት ብዬ ነው ማለት ነው። ልጆቿን ከብሉይ አሳፍራ በሐዲስ አሳልፋ መጨረሻ ወደዋ መንግስተ ሰማያት ልጆቿ መንግስተ ማስገባት። ስለዚህ ብሉይን ከሐዲስ ሐዲሱን ከነፍስ ነፍስን ከክርስቶስ አጣብቃ አስማምታ መቆም የምትችል ቤተክርስቲያን ናት። መቼም የለናንተ ማስረዳት አይጠበቅም እና ቀጥታ ቃል በቃል እንደው ይዘን ተነስተን መሄድ አንችልም። ምክንያቱም ሐዲስ ኪዳን እንኳን ብቻውን እንደው ተጨማሪዎቹን እንኳን 35 የሚለው እንኳን ተጠን 27 እንኳን ብንል 27ቱ መጽሐፍ መድበል አይደለም። አሁን በዚህ ባለው ምን ጽሑፍ አለ መሰለሽ? ዛሬ ሲልማየው መድበል የሚባል አለ። መድበል የሚባል ምንድን ነው? አንድ ሰው በአንድ ጽሑፍ ውስጥ 15 ሀሳቦች ሊያካትት ይችላል። እዚህ ቦታ ስለሞት፣ የሆነ ቦታ ስለ ነገር፣ የሆነ ቦታ አንድ መድበል ያደርገዋል። የተለያዩ ሀሳቦች ናቸው። ጫፍና ጫፉን አይገናኙም፣ ግን ለህትመቱ በአንድ ይታተማል። መጽሐፍ ቅዱስ መድበል አይደለም። የዮሐንስ ወንጌል ስለሌላ ጉዳይ፣ የማቴዎስ ስለሌላ ጉዳይ አለ የሚናገር አንድን ሀሳብ ማቴዎስ 26 ቁጥር 39 ላይ ይህች ጽዋ ከኔ ትለፍ ሲል ካገኘ ነው። በዚህ ጉዳይ ዕብራውያንስ ምን አለ? በዚህ ጉዳይ ገላትያ ላይ ምን ተባለ? በዚህ ጉዳይ ሉቃስ ላይ ምን ተባለ? በዚህ ጉዳይ ዮሐንስስ ምን አለ ተብለን 27ቱ ተጨምቀው የሚሰጠው ውጤት ነው ተዋህዶ የሚባል ሃይማኖት የሚባል። ስለዚህ ቅድም እንደተባለ ወዲህ አሁን አብያቤን እኮ ዮሐንስ 14 ቁጥር 28 ነው አይደል? ያስደነግጣል። ጎረቱን ለምናል ይበልጠኛል አለ። ኧረ የኛ ሊቃውንት ምን አሉ? አብ ይበልጠው ምን ይገርማል? እንኳን አብ ተላላኪዎቹ መላእክት ይበልጡት የለም ወይ? ምናምን በእንተ ዘጥሞ ለሞት በእንተ እንደውም አባቶች ምን አሉ? እንኳን ከዳዊት ሁሉ አንሷል። ዳዊት ቤተ መንግስት ዙፋን ላይ ሲቀመጥ እሱ በረት ነው የመጣው። ቤተ መንግስት ቢወለድ ፈራጅ እንጂ አዳኝ አይሆንም ነበር። ምክንያቱም ቤተ መንግስት ላይ ፈራጅ እንጂ አዳኝ ሊሆን አይችልም። ክርስቶስ በበረት በኩል ነው የመጣው እና እኔ ይሄንን ቃል በቃል ከትርጓሜ እንውጣ እያልኩኝ ሳይሆን ቃል በቃል እንዲሆን ለምሳሌ ጽዋ ከኔ ትለፍ ያለውን በሌላ ቦታ ምን ዕብራውያን ላይስ ምን አለ? ገላትያስ ላይ ምን አለ? ለምሳሌ አሁን ኢየሱስ ክርስቶስ ፕሮቴስታንት ብዙ የሚጨፍርበት እኛ ምነው እንደ ትልቅ ነገር አድርገን እያመነጀን ያለው ምንድን ነው? ክርስቶስ ይማልዳል፣ ክርስቶስ ማላጅ ነው፣ ክርስቶስ አስታራቂ ነው የሚል ብዙ ሰው እንደበረገደ እንደደነገጠ ይኖራል። ሰው
እነሱ እንደመመኪያ እንደመፈከር አድርገው አሁን ነው ትናንት ወዲያ እንኳን እዛ የገቡ ልጆች እንኳን አዲስ ኪዳን የግድ ህይወት ታሪካችሁ ምንድን መነሻ መደርደር በመናገር የማይችሉ ሰዎች ሲለነፉ እንሰማለን። ነገር ግን ክርስቶስ አማላጅ ነው አስታራቂ ነው ሲባል ምን ማለት ነው የሚለው ደግሞ ቁጭ ብሎ ማየት ያስፈልጋል። ምክንያቱም በዛው በሮሜ 8:26 ላይ እኮ በመንፈስ በማይነገር መቃተት ይማልድላችኋል ነው። እንዴት እንደምትጸልዩ አታውቁምና ይማልድላችኋል አለ። የኛ ሊቃውንት ታዲያ ምን አሉ? እንድንጸልይ ያደርገናል ያነሳሳናል ማለት ነው እንጂ መንፈስ ቅዱስ ለብቻው የሚማልድ ወልድ ለብቻው የሚማልድ አብ ለብቻው ሌላ ዙፋን ተቀምጦ የበላይ የበታች ማዕረገ መንግስት ማዕረገ ርቀት ሰጠ እንደ ሌሎች መናፍቃን አንሰቃይም ብያ ማለት ነው። እና እኔ አብያቤን የሚለው በቁመት በእውቀት የሚለው ትሩስ መግባት የለበትም። እንዲህ አይነት ሀሳቦች ራስን መነሳቱ የለበት። በእውቀት በቁመት ተብሎ ጳውሎስ ከጴጥሮስ በምን ይበልጣል የሚለው እንኳን እንዳለ ቋንቋ መነገር የለም። ምክንያቱም አብ ነው ወልድ ነው። በጣም ጥንቃቄ ይጠይቃል። እኔ በእውነቱ የኛ ሊቃውንት የማደንቃቸው እንኳን ስለ ክርስቶስ ስለ እመቤታችን እንኳን ሲናገሩ ሎቱ ስብሐት ብሎ ነው መነሻ እኮ አይደለ አፋቸውን አሟሽተው ነው እንጂ እንደው መናንተ እኔ የልታጌራ የምታውቋቸው ሰዎች የልታጌራ የሚባሉ መምህር ነበሩ። መጋቢ ብትር የሚለው ማዕረግ ከመላከ ብርሃን አድማሱ ጀንበሬ የተረከቡ የልታጌራ የሚባሉ ሊቅ ነበሩ። በእውነት የልታጌራ ሁለት ከእውቀታቸው ውጭ ሁለት ጸጋ ነበራቸው። አንደኛው እሳቸው ከጎጃም ነው። በእውነቴን ነው የምላቸው፣ እግዚአብሔር ልጆችን ይንሳይ ነው የምላቸው። እኔ የኔ ታጌራ ከጫፍ እስከ ጫፍ ከአክሱም መጣ፣ ከወሎ መጣ፣ ከጎጃም መጣ፣ ከየት መጣ ማናችሁ ሳንባል የሚገርም የኔታ ሃይማኖት ቢኖሩ ይነግሯቸዋል። ቁጭ ብለን እኔ ብሉይ ስንማርኛ እግዚአብሔርን ቁጭ ብለን እሳቸው ምሳ አብረን ነው የምንበላው። አንድ ሰላማዊት ልጅ ነበረች፣ አሁን አሜሪካን ሀገር ሳይሄዱ ቁጭ ብለን ጠልን እንሳ ይባላል። ጠልን እንሳ ማለት በሳቸው ቋንቋ ስናሄድ ወደ 9 ሰዓት ተኩል ስናሄድ ቆይና ጠልን እንሳ ብለን ሻይ ፈለ ቆሎ አለ። የኔታ የራይ ጸጋቸው ወንዝና ተራራ የማያውቁ የሁሉ አባት አቡነ መባል ይገባል። የኛ አባቶች እኮ ከአቡነ ወደ አቡነ ቋሽቆርቀዋል። ማርያም አቡነ ገር የተብለው እንደገና አቡ የተብለው መንደር አሁንማ ክፍለ ሀገሩቶ መንደሩ ገቡ ይገርባቸዋል። በየደሙ ተወተኩ። አሁን ክፍለ ሀገር ጎጃም ጎንደር የሚለው ቀርቶ ክፍለ ሀገር ምስራቅ ጎጃም ምዕራብ ከምዕራብ ጎጃም ራሱ መንደር ገብቶ ከሰሜን ወሎ ራሱ መንደር ውስጥ ገብቶ ተፈልገው አይገኙም። ገርጋቸው ጠፍቶ እና ይህን ታጌራ በእውነቱ ላይ ረድኤታቸው ይድረስ። ራይ ሁሉ የሚያኑ ነበሩ። ሁለተኛው ደግሞ ይህን ታጌራ ቸር ናቸው። ያበላሉ፣ ያጠጣሉ። ደሞዛቸው የዛሬ ሲቀጠሩ 15 ብር ነው የተቀጠሩት መጀመሪያ እና እኛ እዛ በልተን እኔ በእውነቱ ረድኤቱ ቤቱ ምሳችንን ቁርሳችንን ራት ግን አድርገን በልተን አድልዎ ሳይደረግብን እና እሳቸው አንድ ጊዜ ኢሳይያስ 7:14 አሁን የቅዱስ ጸንሶት እየተረጎሙ አንድ ሚስጥሩን ባልጓደኛ ነበረን። አሁን ወደ ወለጋ ሄዶ በኋላ ሞተ ሲባል ሰሙና እና ያን ሲተረጉሙ ምን አለ የኔጋ እመቤታችን እኮ ልጅ ወልዳለች እያሉ ካሳንቺስ ያለው ሰው መካነ ዘይር ያለ ካሉ እዛ ሲናገሩ ሰምቼ ደነገጡ። ማክሰኞ ነበር ይሄን ያላቸው። አሮቡ ሐሙስ ወንበር ተዘግ። አንተ ምን ማለት ነው? አንተ እንደገም ጎጎ ታውቋል ብለው ተነሱ። ሰኞ እንደገና ለምን ነው ወንበር ይዘው እና የኛ ሊቃውንት ለቋንቋቸው እንቆሽ ናቸውና በቁመት ነው አይባልም። እሳቸው መምሩ ልክ ናቸው። ምን አይነት አይሁዳውያን ለሚለው እንግዲህ በመጀመሪያ ደረጃ እውነቱን ለመናገር መልሱ እኔ አይሁዳውያን እንዲያውኑ መድከም የለብንም ነው። እኛ ጥያቄ ሲጀመር አሁን አይሁድ እንዲያውኑ አልደክም። በመጀመሪያ ያኔን ያሳብ ማለት ነው። እኔ አሁን አንድን ኦርቶዶክሳዊ ለማሳመን ነው እንጂ መጽሐፍ የማስተምረው አይሁዳውያን እንኳን እኔና እርስዎ ቅዱስ ጳውሎስ ደግሞባቸው ውጤት ያላመጡ ሰዎች ናቸው። እኛ እንደው ገናስ ወገኖቹ ራሱ ተናግሯል። እናንተ እንዘ የፈቀዱ ምንድን ነው ወፈቀዱ በጽድቅ ሰው ይቁሙ አይደለም ቢሉ እዛ ዕብራውያን እግዚአብሔርን ያከበርን መስሏቸው እንዘ ያመልኩ ወለአምላከ ሙሴ ሰቀሉ ወለአምላከ ሙሴ አለ እንትና ማለት ነው። አባዩ ዘጋስጫ ለሙሴ የተቆረቆርን ብለው የሙሴ የሚገርማችሁ ነገር ሙሴ ተደፈረ እያሉ እየተጨቃጨቁ እነሱ ሙሴ እኮ በአንቋራጭ መጥቶ ደብረ ታቦር እኮ አግኝቶት ሄደ ክርስቶስ ነው። እነሱ አላገኙት። የሚገርማል ሙሴ ልክ ነው በደብረ ሲና የሰጠኝ አንተ ነህ
ልክ ነው ብሎ ማረጋገጫ ሲሰጥ እነሱ መሬት ነው ይጋፈጣሉ። እሱ በደብረ ታቦር ላይ መጥቶ አግኝቶታል ክርስቶስ አይደለም የለመጻፍ። ስለዚህ እኔ ይሄንን መልከም የለብንም። ግን ዋናው ትልቁ ነገር ከመጻሕፍትም ራሳቸው የማይፈልጉትን እየቆረጡ እያወጡ እነ መጽሐፈ ጥበብን ዓመተ ቃይናን የኔታ ስፉ ይነግሩናል። ዓመተ ቃይናን ቆርጠው አውጥተውት የለ ብዙ ነገር ቆርጠው አውጥተዋል። አሁንም ቢሆን እነሱን ለማሳመን ማቴዎስ፣ ማርቆስ አልጠቅስም። ብሉይ ኪዳን ቢሆን እነሱ አይቀበሉም። ነገር ግን ይጠቀስ ከተባለ ለምሳሌ ኢሳይያስ 9 እኮ ምንድን ነው ያለው? ኃያል አምላክ መካር ብሎ በክርስቶስ ነው አይደል የተናገረው? አሁን ልጅ ጸንሶ ተወልዶ ወደብዘ ቆዛው ላይ ተነግሮላቸው ሙሴም ቅድም እንደተናገርኩት በደብረ ታቦር መጥቶ ሐዲስ ኪዳን ላይ መስሏል። ማቴዎስ 17 ላይ ያለው ይኸውም ሉቃስ ላይ እኮ በሚገባ እንዘ የተናገሩ በስብሐት በእግዚአብሔር ጌትነቱን እየመሰከሩ ተገልጧል የሚል ተጽፏል። ስለዚህ እኔ እነሱን ለማሳመን ከመጽሐፋቸው መጥቀስ የሚለው ሌሎች መምህራን ከኔ የተሻለ እውቀት ያላቸው በሌላ ቀን ተዘጋጅተው መጥተው ይነግሮታል ብዬ አስባለሁኝ። እኔ ግን እነሱን ለማሳመን መልከሙ ብዙ እንትን አለ እንኳን በሚሸሽበት አመሻሹ ላይ ወዳጅ ያልኩት ዘመድም ሸሽ